ጥያቄ ቁጥር 3 ጌታ በትንሣኤ አካል ላይ 5 ቁስሎች ይዞ የመነሳቱ ለምንድን ነው? ሀ ቁስሉ ስላልዳነ፣ ለ ዳግም ምጽአት በፍርድ ሲመጣ ለምስክርነት እንዲሆኑት፣ ሐመርዋ ለሐዋርያቱን ለማስፈራራት። 5 ሰከንድ አለዎት። ትክክለኛው ምላሽ በዳግም ምጽአት ለፍርድ ሲመጣ ለምስክርነት እንዲሆኑት ነው። ምክንያቱም እነዚህ ቁስሎች የድል ምልክት ይባላሉ። በዕለተ ምጽአት ቅዱሳን ቁስሉን አይተው የከፈለላቸውን ዋጋ እያዩ ደስ እንዲላቸው፣ ካዲያን ደግሞ የወጉትን አይተው እንዲያፍሩና እንዲፈረድባቸው ምስክር ሆነው ይኖራሉ። እጆቹን ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ዮሐንስ 20:20 ይመልከቱ። ጥያቄ ቁጥር 4 በመጽሐፍ ቅዱስ ውስጥ ያለ እናት አባት የተፈጠረ ሰው ማን ነው? ሀ ቃየል፣ ለ አዳም፣ ሐመርዋ ሴት። 5 ሰከንድ አለዎት። ትክክለኛው ምላሽ